ትተኸኝ ሄድከው አንተ እግዚአብሔር ብትሆን ነው አለው። ልጄ አሁን የምታየው ኮቴ፣ አሁን የምታየው ዳና፣ አሁን የምታየው እግር አሻራ የማን ነው አለው። የኔ ነው። ተቆጣ። ልጄ አሁን የምታየው ኮቴ ያንተ አይደለም እና የማን ነው? የኔ ነው አለው። እኔ የት ነኝ አለው። አንተንማ በዚህ ውስጥ ብቻህን አልተውም፣ በትከሻዎቼ ተሸክሜሃለሁ አለው። ስንቱን አላለፋችሁትም ወገኖቼ? አይኖቻችሁ እያዩ አላለፋችሁም? ጠፋው ብላችሁ አልተገኛችሁም? አበቃልኝ ብላችሁ አልተቀጠለላችሁም እንዴ? እኔ ሰው አይደለሁም ብላችሁ ከሰው በላይ አላከበራችሁ? እግዚአብሔር ሥራ ያቆም እንዳይመስላችሁ። እንደውም በዚህ ዘመን የበለጠ ሥራ እየሰራላችሁ ነው። እኔ ለመጀመሪያ ጊዜ አውሮፕላን ላይ ሲወጣ ከፍ ብሎ እኮ በብዙ ሺህ በ20 ሺህ ነው በ24 ሺህ ጫማ ብሎ ነግሮናል ካፕቴኑ። እየበረረ እኮ ነው። እኔ ግን የቆመ ነበር የመሰለኝ አውሮፕላኑ። ለምን መሰላችሁ? እኔ ጀማሪ ተሳፋሪ ስለሆንኩ ነው። ለካ አውሮፕላኑ በ800 ኪሎ ሜትር ፐር አወር ይበራል። እኔ ግን የቆመ ነበር የመሰለኝ አየር ላይ። እንደውም እንደ ሰፈሬ መኪና ወርጄ ሁሉ መግፋት አምሮኝ ነበር። እናንተ አሁን አውሮፕላን ላይ ይገፋል። ከእንግዲህ ይሁን እስኪ አጣጥሙት። ያንዳንዷ ቀን ፀሐይዋ የምትወጣው ጨረቃዋ የምትመጣው በቸርነቱ ስራ እንጂ አይኖቻቸው ብቻ ቢያዩን ሊያጠፉን የሚችሉ አጋንንት እንዳሉ ታውቃላችሁ። ቢያዩን ብቻ አተኩረው ቢያዩን ብቻ ሊያጠፉን የሚችሉ አጋንንት አሉ። ከቃና ኢቢኤስ ሲኒማ ከኢቢኤስ ሲኒማ የሆነ ሲኒማ እያገላበጡ የሚታይበት ዘመን ነው። አሁን ወዴ አለች፣ ተኝታለች። እሷ አሁንም ተኝታለች። ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። በመስኮቷ በኩል እጆቹን ሰደደና አሳያት። ያን ጊዜ አንጀቷ ታወከ፣ ደነገጠች፣ መተኛት አልቻለችም። ምን አለች? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። አካባቢው ሽማግሌዎች ደነገጡ። እቺ ሴትዮ ደግሞ ምን አይነት ጉዳ መጣችብን ብለው ታወኩ። ሰለስቱ እስኪያልፍ ጠብቀው ትልልቅ እናቶች ጠጋ ብለው ምን ነው አዋረድሽን፣ እንዲህ አይነት ቁርጥ ተቆረጥሽ አሏት አሉ። ሴትዮይቱ ምን አለች አሉ? ባሌ ቢሞት ባዝን ተላጨሁት አለች አሉ። የተላጨችውን የፀጉር ክፍል እያሳየች ከዛስ ልብ ያልቆርጥ ብሎኝ ባል ባገኘ ብዬ አሳደግኩት አለች አሉ። ልቡ አልቆርጥ ብሎ አሳደገችው። ልባችን አልቆርጥ ብሎ ስንት መላጨት ያለበት ነገር አደገ በእኔና በእናንተ ሕይወት ውስጥ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መልአከ ሳይል ቆሞስ አባ ተክለ ብርሃን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ ምእመናንና ምእመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን ስሙን እንድንጠራ ይፈቀደልን ልዑለ ባሕርይ አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት አምላካችን እግዚአብሔር ያሳትፈን። አሜን። ሳበኝ ካንተም በኋላ እንሮጣለን። ለዛሬ የምንማርበት የትምህርታችን ርዕስ ነው። ሳበኝ ካንተም በኋላ እንሮጣለን። ከመዝሙር ሁሉ የበለጠ የሶሎሞን መዝሙር መኃልየ መኃልይ ዘሶሎሞን ምዕራፍ 1 ቁጥር 4 ላይ የተመዘገበ ቃል ነው።
ጠቢቡ ሰሎሞን ከጻፋቸው መጻሕፍት አንዱ ነው። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ማለት ነው። ይህንን መጽሐፍ ሊቃውንተ ቤተ ክርስቲያን በብዙ መንገድ ይተረጉሙታል። አንደኛው ትርጓሜ በእስራኤል ዘሥጋና በእግዚአብሔር መካከል በነበረው ፍቅር ይተረጉሙታል። ሁለተኛው በክርስቶስና በቤተ ክርስቲያን መካከል ባለው ፍቅር፣ ባለው ዝምድና፣ ባለው አንድነት ይተረጉሙታል። ሶስተኛ እግዚአብሔርን በምትፈልግ በአንዲት ምእመንና በእግዚአብሔር ፍቅር መካከል ባለው ፍለጋ ይተረጉሙታል። አራተኛ በእመቤታችን በቅድስት ድንግል ማርያምና በልጇ በወዳጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ መካከል ባለው አንድነት፣ ዝምድና፣ ፍቅር ይተረጉሙታል። አራተኛ በአንዲት አገልጋይ እግዚአብሔርን በምታገለግል በአንድ አገልጋይና በእግዚአብሔር መካከል ባለው የአገልግሎት ግንኙነት ይተረጉሙታል። ዛሬ ለዚች ምሽት ሳበኝ ካንተም በኋላ እንሮጣለን በሚለው የምንቆይበት ትርጉም በክርስቶስና በቤተ ክርስቲያን በክርስቶስና በማኅበረ ምእመናን መካከል ባለው ፍቅርና ዝምድና ይሆናል። በዚህ መጽሐፍ ላይ አንዲት ሙሽሪት ሙሽራዋን ስትጠራ ታገኛላችሁ። ሙሽሪቷ ሙሽራዋን ና ትለዋለች። ውዴ ሆይ ና ትለዋለች። ወደ ገነቴ ግባ ትለዋለች። ትጠራዋለች። ሙሽራዋም የውዷን ድምፅ ሰምቶ በገነቷ መካከል ተገኝቷል። በተለይ መኃልየ መኃልይ ዘሰሎሞን ምዕራፍ 5 ይህንን ይተርካል። ወደ ገነቴ ገባው፣ ሽቶዬን ከከርቤ ጋር ቀላቀልሁ እያለ ይተርካል። ጠራችው፣ መጥቷል። ናለችው፣ ተገኝቷል። እና ድምፁን ያሰማት ጀመረ ለሙሽሪት። ቃሉን ከፍ አድርጎ ርግቤ ሆይ፣ መደምደሚያዬ ሆይ፣ አንዲቴ ሆይ እያለ እያቆላመጠ ይጠራት ጀምሯል። እሷም እንዲህ አለች። ሙሽሪት ምን አለች? እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለች። ልብ በሉ፣ ጠርታዋለች፣ ድምፁን ሰምታለች፣ ልቧ ነቅቷል፣ እርሷ ግን ተኝታለች። ቺን ሙሽሪት ይዋት ውዷን ከጠራችው በኋላ እሷ ለሽ ብላ ተኝታለች። ድምፁን እየሰማች እንኳን እመር ብላ ተነስታ ልትከፍትለት አልቻለችም። ልቧ ተነስቷል፣ አካሏ ተኝቷል። ልቧ ነቅቷል፣
እርሷ ቸል ብላ ተኝታለች። ውዷ ግን ድምፁን ያሰማት ጀምሯል። ምን አይነት ሙሽሪት ነች! ና ብላው ስታበቃው ለች ብላ ምትተኛ። እስኪ ይዋት አታሳዝንም? እንዴት ያለች ምስኪን ናት! ሙሽራዋን ከደጅ አቁማ እሷ ልቤ ነቅቷል፣ የውዴ ቃል ነው፣ እኔ ተኝቻለሁ የምትል ሙሽሪት። አዎ እስኪ ተመልከቱ፣ ሙሽራን በደጅ ማቆየቱ እኮ ለወግ ነው። ክርስቲያኖች ሙሽራን አናስገባም ሰርገኛ እደጅተኛ የሚባለው እኮ ለወጉ ነው። እሷ ግን እደጅተኛ አይደለም፣ እሷ ተኝታለች። ሙሽራ ጨክኖ በር የሚዘጋበት አይደለም፣ እሷ ግን ቆልፋለች። ልቧ ግን ነቅቷል እኮ ውዴ ትለዋለች። ክርስቲያኖች እኛም እንደዚች ሙሽሪት አንመስላችሁም? እንወድሃለን እንለዋለን፣ ግን አንታዘዘውም። አምላኬ እንለዋለን፣ ግን አንገዛንለትም። እንዘምርለታለን፣ ግን አንኖርለትም። እንሰብክለታለን፣ ግን አናውቀውም። እንቀድስለታለን፣ ግን አልተቀደስንለትም። እንሞትልሃለን እንለዋለን፣ ግን አልኖርንለትም። እኔና እናንተን አትመስልም እቺ ሙሽሪት። እንከበዋለን፣ ግን አንጠጋውም። ኦርፋ ሳመቻት፣ ሩት ግን ተጠጋቻት ይላል መጽሐፋችን። ኦርፋ ስማት ብቻ ሄደች ኑሃሚን። አንደኛዋ ሩት ግን በደንብ አድርጋ ተጠጋቻት። ህማሟን ህማሟ አደረገች፣ መከራዋን መከራ አድርጋ ኖረች። በደንብ ተጠጋቻት። ስመን ብቻ እንሄዳለን፣ ወደ ውስጥ አንገባም። እንደዚህች አይነት ሙሽሪት ነን። እንጠራዋለን፣ ግን የጠራነውን ያክል አንሆንለትም። በጉልበት እንንበረከካለን፣ ልባችንን ግን እንነፍገዋለን። አፋችንን እንሰጠዋለን፣ ሕይወታችንን ግን እንነጥቀዋለን። ጥቂቱን ብቻ እናስረክባለን፣ ብዙውን ግን ከሱ እናርቃለን። እቺን ሙሽሪት ተመልከቷት። እወድሃለሁ ትለዋለች፣ ግን በር ዘግታበታለች። ስንቶቻችን ከፍተንለት ይሆን? እውነት የተሰበሰብነውን ያክል ተገዝተንለታል? በልባችን ደጃፍ ላይ እያንኳኳ ላለው ጌታ ምን ያህሎቻችን እምር ብለን ልባችንን ከፍተንለታል? ነቅተናል እኮ። ልቤ ነቅቷ፣ እኔ ተኝቻለሁ እኮ ነው ያለችው። ያለሱ መጠጊያ እንደሌለን ነቅተናል። ነፍሳችን ከሱ በቀር ማረፊያ እንደሌላት አውቀናል። ብንቅበዘበዝ የሚወሽቀን፣ ቀሚሱ ስር የሚደብቀን እሱ መሆኑን አውቀናል። ግን መጨከን አቅቶናል። የዚች ሙሽሪት ትልቁ ችግር ጨክኖ ከሱ ጋር አለመኖር ነው ችግሯ። መጨከን ነው ያቃታት። ልክ እንደኛ ጨክኖ ካልጋ መነሳት፣ ጨክኖ ምቾቷን መተው፣ ጨክኖ ከፍቶ ከሱ ጋር መገናኘት ነው ያቃታት እንደኛ። እኛማ ከበነዋል። ከበነው መስዋዕቱ ሲሰዋ አሰውተን ብቻ እንሄዳለን።
ከበነዋል። ወይ ቀረቡኝ ሲል እንርቀዋለን፣ መጡ ሲል እንሄዳለን። እንደዚች ሙሽሪት ለሽ ብለን ተኝተናል። ልባችን እኮ ነቅቷል። ከሱ ሌላ ማምለጫ መንገድ እንደሌለን ገብቶናል። ለዚህ እኮ ነው የተሰበሰብነው። ግን ቢገባንም አልከፈትንለትም። እንደዚች ሙሽሪት ተኝታለች። ስንቶቻችን ተኛን? ደጃችን ላይ ያንኳኳ ክፈቱልኝ እያለ ስንቶቻችን ዘጋንበት ይሆን? ደጃችሁ የቆመ አይታያችሁ? በእጆቹ ችንካር ተክሎ ደም የሚያንጠባጥብ የደጆቻችሁ መወርወሪያ ላይ ልቦቻችን ላይ አይታያችሁ? ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ። ብቻችንን ከመከራችን ጋር፣ ብቻችንን ከህመማችን ጋር፣ ብቻችንን ከስጋታችን ጋር ሆነናል። ማን ይክፈትለት? ጨክኖ ማን ይክፈትለት? መጨከን አቃተ። ልባችን አልቆርጣለ። እንደ ሴትየዋ አሉ ባላቸው ሞታ አሉ እና ምርር ብለው አዘኑ። ጸጉራቸውንም ለሐዘኑ ምክንያት ተላጩት። እንዴት አድርገው ተላጩት መሰላችሁ? መሃል ለመሃል ከፈሉት። አንደኛውን አሳደጉት፣ በዚህ ጋር ያለውን ሙልጭ አድርገው ተላጩት። ታይቶ የማይታወቅ አቆራረጥ በዚያ ሐዘን ቤት ታየ። አካባቢው ሽማግሌዎች ደነገጡ። እቺ ሴትዮ ደግሞ ምን አይነት ጉዳ መጣችብን ብለው ታወኩ። ሰለስቱ እስኪያልፍ ጠብቀው ትልልቅ እናቶች ጠጋ ብለው ምን ነው አዋረድሽን? እንዲህ አይነት ቁርጥ ተቆረጥሽ አሏት አሉ። ሴትዮይቱ ምን አለች አሉ? ባሌ ቢሞት ባዝን ተላጨሁት አለች አሉ። የተላጨችውን የፀጉር ክፍል እያሳየች ከዛስ ልብ ያልቆርጥ ብሎኝ ባል ባገኘ ብዬ አሳደግኩት አለች አሉ። ልቡ አልቆርጥ ብሎ አሳደገችው። ልባችን አልቆርጥ ብሎ ስንት መላጨት ያለበት ነገር አደገ በእኔና በእናንተ ሕይወት ውስጥ። ስንት የኃጢአት ቀጠሮ ያዝን። ይሄ ሁሉ በደጆቻችን እየቀረበ እኛ ወደሱ መቅረብ አቃተን። እዩት፣ ቀኑ ቀርቧ። ይልቁንም ቀኑ ሲቀርብ እያያችሁ ልቦቻችሁን መቼ ትከፍታላችሁ? ድምፁን አሰማት፣ እምቢ አለች። በድምፁ ትደሰታለች፣ በሕይወቷ ግን ለውጥ አጣለች። ለጉባኤ ትሳተፋለች፣ ጨክና ግን መለወጥ አጣለች። ጉባኤ ሴሬሞኒ፣ ቪዲዮ ማሟሟቂያ፣ መዝሙሩ መተከያ ብቻ ሆነ፣ ለውጥ አጣ። እንደዚህ ሴት ልባችን ነቅቷል፣ እኛ ተኝተናል። ምን ማለት ነው? ድምፁን ማሰማት። ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ላይ እግዚአብሔር በአባቶቻችን በነቢያት ተናግሮ ይልላቸዋል። መጀመሪያ እግዚአብሔር ለቤተ ክርስቲያን፣ መጀመሪያ እግዚአብሔር ለዓለም ድምፁን ያሰማው። ኮቴውን አሰማ መጀመሪያ። ከዚያ ድምፁን በነቢያት ተናገረ። በብዙ ምሳሌዎች፣ በብዙ ህብር ምልክቶች፣ በመስዋዕቶች እግዚአብሔር ተናገረ። ተኛ። ወገኖቼ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? በር የሚዘጋበት ሙሽራ። ዓለም እኮ እንዲህ አይነት ሙሽራ አይታ አታውቅ። አዎ እኔና እናንተ ቀይ ምንጣፍ ላይ የሚሄዱ ያማሩ ሙሽሮችን ድረን እናውቃለን። ቀይ ምንጣፍ ላይ የሚረማመዱ ሙሽሮች። ቀይ ሚስማር ላይ የቆመ ሙሽራ ዓለም አይታ ታውቃለች? ቀይ ሚስማር በደሙ የጨቀየ ሚስማር ላይ የቆመ ሙሽራ
ከኔና ከናንተ ጌታ ከመድኃኔዓለም በቀር ማን አለ? አዎ እኔና እናንተ ብዙ ሙሽሮች ድረናል። ያማረ ልብስ ያላቸው ሙሽሮች፣ አሁን እንዳይቆሽሽ የሚራገፍላቸው ሙሽሮች አይተናል። ደም የራሰ ልብስ ለብሶ የተሞሸረ ሙሽራ ከኔና ከናንተ ጌታ በቀር ማን አለ? ቅዱስ ቄርሎስ እንደተናገረው ደም ለራሰው ለርሱ ሰግዳለሁ፣ ደም ለራሰችው ቀሚስም እንበረከካለሁ እንዳለ ደም የራሰች ቀሚስ ላለው እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ዓለም አይታ አታውቅ። እስኪ ይንገሩን እነ ዛኪር፣ እስኪ እንዲህ አይነት ሙሽራ ይንገሩን። ነቢዩ ኢሳይያስ ጠየቀው፣ ልብስህ ስለምን ቀላ ብሎ ጠየቀው። ጌታችን ነው መልስ የሰጠው። የወይን መጥመቂያውን ብቻዬን ረግጫለሁ አለ። ብቻው ደሙ የራሰ ስለኔና ስለናንተ ሲል የቆሰለ እደጃችን ቆሞ ሲያንቋቋ ይሄን ሙሽራ ትዘጉበታላችሁ? አዎ አበባ የሚነሰነስላቸው ሙሽሮች እኛ እናውቃለን። አበባ አይደለም እሾኩ የተሰካበት ሙሽራ ከኔና ከናንተ ጌታ ከመድኃኔዓለም በቀር ማን አለ? ለዚህ እኮ ነው መጽሐፈ ቅዳሴያችን መኑ ዘሬ መራዌ ዘይጠብስ ሥጋሁ በጊዜ ከብካቡ፣ በሰርጉ ጊዜ ድግሱን ሥጋውን ቆርሶ ድግሱን ደሙን አፍሶ መጠጥና ምግብ ያደረገ ሙሽራ ኧረ ያየማን ነው ብለው ነው የሚጮሁት ካህናቱ። እንዲህ አይነት ሙሽራውን የዘጋንበት፣ ይቺ ሙሽራ የዘጋችበት ይህንን ሙሽራ ነው እኔና እናንተም አሁን የቆለፍንበት፣ አሁን የቸነከርንበት እንዲህ አይነቱን ሙሽራ ነው እንዴ። ኧረ ሚዜው ደሃ ነው፣ ሽቶ ውሃ ነው ያልናቸው ሙሽሮች ብዙ ናቸው። ይሄ ሙሽራ ግን ሽቶ የተረጨለት ሙሽራ አይደለም። የአይሁድ ምራቅ የተተፋበት ሙሽራ፣ ትፋታቸውን የለጠፉበት ሙሽራ። ዓለም እንዲህ አይነት ሙሽራ አይታ ታውቃለች? ሙገሳ፣ ውዳሴ፣ ምስጋና የቀረበለት ሙሽራ አይደለም። የአይሁድ ዋልጌ ቃላት የዘነበበት ሙሽራ። እንዲህ አይነት ሙሽራ ዓለም አይታ ታውቃለች? የተጨበጨበለት አይደለም የተወገረ ሙሽራ። እንዲህ አይነት ሙሽራ አይታ ታውቃለች? ሁሉም የሚሸከመው ከፍ አድርጎ የሚያሳየው አይደለም፣ ሁሉም የሚያሸክመው። እንዲህ አይነት ሙሽራ ዓለም አይታ ታውቃለች? ዙፋን ላይ የሚያስቀምጡት አይደለም፣ እርጥብ መስቀል ላይ የሰቀሉት ሙሽራ፣ እሱን የዘጋችበት። እንዲህ አይነት ሙሽራ አይታ ታውቃለች አለ። ክርስቲያኖች እንዲህ አይነቱን ሙሽራ ነው የዘጋችበት፣ ዘጋችበት። እኔና እናንተስ ከዚህ በላይ ምን እያደረግን ነው እንዴ? መጨከን አቅቶን እምቢ ያል ቆላፊዎች እኔና እናንተ አይደለም። ድምፁን አሰምቶ ልቤ ነቅቷል፣ እኔ ተኝቻለሁ፣ የወደቃለሁ አለችላችሁ። ድምፁን አሰምቷት እምቢ ስትል ትቷት አይደለም የሄደው። እዩት ሲል ለማመጣት ቀረበና ደጇን ያንኳኳው ጀመረ። ደጇን ማንኳኳት ብቻ አይደለም፣ አንድ ነገር ያወራት ጀመረ። ምን አላት መሰላችሁ? እባክሽ ውዴ፣ ርግቤ፣ መደምደሚያዬ፣ አብዲቴ ሆይ የሌሊቱ ነጠብጣብ አርሶኛ፣ ውርጩ መቶኛ፣ በቆንዳላው ላይ ሌሊቱ የነጠብጣቡ ውርጩ መቶኛ፣ እባክሽን ክፈችልኝ እያለ ምን እየደረሰበት እንደሆነ እየነገረ ትራራ እንደሆን ለመናት። ልቧ ጨከነ። ምንድናት ግን? ትወደዋለች እኮ። አቤት ምስኪን፣ ትወደዋለች፣ ውዴ ትለዋለች እኮ። ግንስ መከራውን የምትካፈል አልሆነችም። ነገራት እያንዳንዱን የደረሰበትን ነገር። እሷ ተኛች፣
ይዋት ከዚህ የበለጠ ምን ሊነግራት ይገባ ነበር? ይሄን እያላት እሷ ምክንያት መደርደር ጀመረችላችሁ። ምን እንዳለች ታውቃላችሁ? እሱ ይሄን እየነገራት እሷ ሰበብ መፍጠር ጀመረች። ምን አለች? በሞቴ ስሟትማ ልብሴን አውልቄያለሁ፣ እንዴት ለብሰዋለሁ? እግሬን ታጥቤያለሁ፣ እንዴት አድፋለሁ? አልጋ ላይ ወጥቻለሁ፣ እንዴት ወርዳለሁ አትልም። ኧረ ምን አይነት ሙሽሪት ናት! አቤት ሰበባችን ብዛቱ! ይኸውላችሁ ሰበብ እንደረደር ልናልቅ ነው። ከዛሬ ነገ እያል ልናረፍድ ነው። መጡ መጡ እያለ አይናችንን እየፈለገ እኛን ሲጠብቀን እኛ እየቀረን ነው። አንድ መዝሙር አለችን አይደል? በቅዳሴ ጊዜ በምትቆምበት በቅድስቱ በኩል አይኖቼ ስላጦ ፈልገው ፈልገው ይዞኛል ትካዜ አይደል ያለው ያዘማሪ ሲስልበት ትካዜ ይዞ ካሁን መጣ ፈልገሃል። አሁን እንኳን ይህን ድምፅ የሚያሰማው እኔና እናንተን እየፈለገ ነው። ይቺ ድምፅ የመጨረሻ ብትሆንስ ጎበዝ፣ የመጨረሻ ጸሎታችን ሟርተኛ እንዳትሉኝ እንጂ የመጨረሻችን ጸሎት ብትሆንስ፣ የመጨረሻችን ጉባኤ ብትሆንስ፣ የመጨረሻችን ምሽት ብትሆንስ፣ የመጨረሻችን ተግባረ ነፍስ ብትሆንስ፣ ምን ታውቃለህ? ዋስትና የለ። ያ አባ ኢሳይያስ ከኃጢአት ጋር ተቆራርጦ የቀረው ለምን እንደነበር ታውቃለህ? ሁል ጊዜ ዛሬም ብቻ ነው የምኖረው እያለ ለራሱ እየነገረው ስለኖረ ኃጢአትን ሳይሰራ እየታገላለፈ ዛሬም ብቻ ነው እኮ አንተ የምትኖረው፣ ነገ ዋስትና የለህም። የተወደደው ሰዓት አሁን ነው። የመዳንም ቀን አሁን ነው። በኋላ የኛ አይደለም። አልጋ ምናልባት ሄደህ ስታፍርባት አሁንም ሟርተኛ እንዳትለኝ እንጂ መቃብር ብትሆንስ ምን ታውቃለህ? እንቅልፍ ስትተኛ ሁለተኛው እንቅልፍ ቢገጥምስ ምን ታውቃለህ? ዛሬም ብቻ እሱ አሁንም ድምፁን እያሰማን ነው፣ እያንኳኳ ነው። ጮክ ብሎ እንደዚህ ዘመን ጮክ ብሎ የሚያንኳኳ የለም። ሁላችንም በየቤታችን እናውቃለን። ጮክ ብሎ የሚያንኳኳ ሲመጣ ወይ ቀበሌ ነው ወይ ደንቦች ናቸው አይደል? እነሱ ናቸው በእኛ ቤት እንኳን ጮክ ብሎ የመደብደብ መብት የተሰጣቸው። ይሄ ሁሉ መከራ እግዚአብሔር ጮክ ብሎ እየተጣራ እንደሆነ አታውቁ? ጮክ ብሎ እየተጣራ ነው። ደውል እየደወለ ነው። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይጽደቅ። ዘመኑ አጭር ነው ያለው። የሚያበቁባት ትንቢታት በሙሉ ተገለጡ። ከዚህ በኋላ ምን ትጠብቃላችሁ? የእግዚአብሔር እቅፍ አልናፈቃችሁ? መሸሸጊያው ቀሚሱ አይበቃችሁ? የተመካልባቸው ሲጠፉ ይጠብቁናል ያላቸው መጠበቂያ ሲያጡ እና ከእግዚአብሔር ሌላ ምክንያት ደረደረች። ምን አለች? እንደው ትገርማለች። ምን አለች? አልጋ ላይ ወጥቻለሁ፣ እንዴት ወርዳለሁ? እሱ መሬት ለመሬት እየተጎተተላት እሷ አልጋዋ ላይ መምነሽነሽ አማራት። እዩዋትችን ሙሽሪት እሷን ተወቅሷት እንደሆነ ዋው ግልባጩ ራስን መውቀስ ነው። እሱ ደጅ ቆሞ እሷ ውስጥ፣ እሱ በእርዶት እሷ ተሟሙቃለች። ከአልጋዬ እንዴት ወርዳለሁ አለች። እሱ ከሰማይ ዙፋኑ የወረደላት ሲሆን እሷ ከአልጋዋ ላይ መነሳት ከበዳት። ከምን መነሳት ነው የከበደህ አንተ? ከጫት መነሳት ነው የከበደህ? እሱ ከሰማይ መጥቶልህ አንተ ከቢራ ቤት መውጣት ነው የከበደህ? እሱ ያለውን ትቶልህ የሌለውን ወስዶልህ አንተን የሌለህን ሰጥቶ አንተ ሐሜትን መተውን ያቃተ፣ ክፋትን መተውን ያቃተ፣ ከምን ላይ መነሳት ነው ያቃተ? ይሁን
ከአልጋዋ ላይ መነሳት፣ ከምቾቷ ላይ መነሳት ከበዳት። ምቾት እኮ ነው አሁን አላስመጣ ያለን። ያው የማይመች ምቾት ውስጥ እየኖር ይሄን ትተን መምጣት አቃተን። ሰላም ሳይሆን ሰላም ሰላም ይባባላሉ ይላል። እውነት ነው። ይሄው ፒስ ነው አይደል የምንባባለው? እውነት ፒስ ነው። አንተ የት ዓለም ላይ ነው ያለው? ይመችሽ። እውነት ተመችቶሃል አንተ? እንኳን ሌላው የታክሲው ወንበር እንኳን አልተመቸም ተጠጋ እየተባልክ ሌላውን ሁሉ ተው። ወደማይመቸው ዓለም መጥቶ እሷ በምቾት ውስጥ መኖር አማራት፣ ካልጋዋ መውረድ አቃታት። በጣም ትደንቅ ናት። እሱ እንቅልፍ አጥቶ ሌሊቱን እንከራተትላታል። እሷ ገና ከምሽቱ መተኛት አምሯታል። ምን ያስተኛል? ይሄ ዘመን ያስተኛል። ይሄ ዘመን አሁን ፊልም እያዩ ማምሻ ነው። መላ ያደረሱ ለቅሶ ያለቀሱ ደረት እየደቁ እየሰገዱ የሚታደርበት እንጂ ከቃና ኢቢኤስ ሲኒማ ከኢቢኤስ ሲኒማ የሆነ ሲኒማ እያገላበጡ የሚታይበት ዘመን ነው አሁን። ይዋት ተኝታለች። እሱ መሬት ለመሬት የተቆጠተላት ሲሆን እርሷ አልጋ ላይ ናት። ግን እኮ ትወደዋለች። የሚደንቀው እኮ ነው። ድምፁን አሰማት፣ መከራውን ነገራት፣ ደጇን አንኳኳላት፣ ምክንያት ደረደረችለት። እርሱ እየሰገደ በድካም ረፍት ያጣ ሲሆን እርሷ በታላቅ ረፍት ላይ ትምነሸነሻለች። ቅዱሳን እኮ ስለኔ እናንተ ስለናንተ መዳን አሁን እንኳን ምጥ ተይዘዋል ይለናል እኮ ቅዱስ ጳውሎስ። ምጥ ላይ ናቸው እኮ ጭንቅ። ስለዚህ ቻለ በጭንቅ ላይ ናቸው፣ ምጥ ላይ ናቸው ይላል። ክርስቶስ በእናንተ ውስጥ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል ይላል ቅዱስ ጳውሎስ። አንተ ተመችቷል፣ እሱ ስላንተ ምጥ ይዞታል ሐዋርያው። ይወት እርሱ ከኃጢአቷ ጭምር ሊያጥባት መጥቶ ሳለ እሷ ምን ትላለች? ታጥቤያለሁ እንዴት አድፋለሁ ብላ ስለ እግሯ እድፍ ታወራለች። እሱ የመጣው እኮ ሕሊናዋን ጭምር እኮ ሊያጸዳላት እኮ ነው። እናንተ እንኳን ስጋዋን ነፍሷን እንኳን ነፍሷን ሕሊናዋን በደሙ መፍሰስ ስርየት ሊሰጣት ደጇ ቆሞ እርሷ እግሬን ታጥቤያለሁ እንዴት አድፋለሁ ትልላችኋለች። ምን አይነት ሙሽሪት ናት! የሚበልጠው ከኔና ከናንተ ጋር እያለ የሚያንሰውን ነገር መፈለጋችን አያሳዝናችሁ? የሚበልጠው አክብሮን ሳለ የተዋረደውን መናፈቃችን አያሳዝናችሁ? የሚበልጠው አልታየንም እኮ ቅዱስ ጳውሎስ እንዳለው። አዎ ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ከሁሉ ስለሚበልጠው ነገር ሁሉ ጉዳት እንዲሆን ቆጥሬአለሁ ይላል። ስለሚበልጠው ጸጋ ሌላው ነገር በሙሉ ጉዳት ነው አለላችሁ። በስምንተኛው ቀን የተገረዘ ዕብራዊ የሆነ እስራኤላዊ የሆነ ደግሞስ ከብንያም ወገን የሆነ ደግሞስ ከፈሪሳውያን ወገን የሆነ ደግሞስ ስለ ሕግ ብትጠይቁ ያለ ነቀፋ የኖረ በዘር ንጽሕና የማይታማ ይሄን ነገር የያዘ ስለ ኦሪት ጽድቅ ብትጠይቁ እንደ ወንጌል ጽድቅ የኖረ ስለሚበልጠው ጸጋ ስለ ኢየሱስ ክርስቶስ ነገር ሁሉ ጉዳት ነው አለላችሁ። እሱን ካገኘን ሌላው ነገር ሁሉ ጉዳት ነው የሚለው። አብርሃማዊነት ያለ ክርስቶሳዊነት ጉዳት ነው። ዕብራዊነት ያለ ክርስትና ጉዳት ነው። መገረዝ ያለ ጥምቀት ጉዳት ነው። አዎ ደፍረን እናገራለን። አማራነት ያለ ክርስቶሳዊነት ጉዳት ነው። ኦሮሞነት ያለ ክርስቶሳዊነት በቃ ጉዳት ነው። ክርስቶስ ከሌለበት፣ ክርስትና ከሌለበት፣ ቤተ ክርስቲያን ከተሳደደችበት ይሄ ዓለም ብቻው ጉዳት ነው። ምንም ነገር ቢኖርህ ጉዳት ነው።
ፀሐይ ሲወጣ በሻማ መቀመጥ ክርስቲያኖች ወይ ጉዳት ነው። ፀሐይ ወጥቷ ሻማ ውስጥ መደበቅ ምን ያደርግልሃል? የሚበልጠው መጥቶላት እሷ ስለ እግር ድፍ ማውራቷ አይደንቅ እንዴ? የሚያጥበው ቆሞላት እሷ ታጥቢያለሁ እንዴት ታድፋለሁ ትላለች። አላወቀችው ወገኖቼ። እየኖርን አላወቅነው፣ እየቀረብነው ራቀ፣ እየሰማነው አልተረዳነው። ለምን? ልባችን በኃጢአት አደፈ፣ ሰውነታችን በርኩሰት ተመታ። እንዲህ ያሉ ሰዎች ደግሞ እግዚአብሔርን ከማወቅ ሩቅ ናቸው። ማስተማር መልካም ነው፣ ከሁሉም በላይ ግን የሚቀድመው ንጽህና ነው። መዘመር መልካም ነው፣ ከሁሉ በላይ ግን የሚቀድመው ንጽህና ነው። መቀደስ መልካም ነው፣ ከሁሉ በላይ የሚበልጠው ግን መቀደስ ነው። ተሰብስቦ መስማት ጥሩ ነው፣ ከሁሉ በላይ ግን የሚቀድመው ንጽህና ነው። አባቶቻችን እንዳሉት ይሄን ስላላስቀደምን እፊታችን ላይ ቆሞ አልተረዳነው፣ ራቀን በጣም አጠገባችን ሆኖ አጣነው በጣም። የቃሉን ትምህርት የእጁን ታምራት እያየን ማሰላሰል አልቻልንም በጣም። እንዲህ የከበበንን እንዲህ እድሜ የሰጠንን አሁን የዛሬ ዓመት ሞትን ያልን ስንቶቻችን ነን? መቃብር ለመቆፈር ድርጅት የከፈቱ ስንቶች ነበሩ እንዴ? ይሄን ያህል መቃብር ያስፈልጋል ብለው ያሰለፉ ስንቶች ነበሩ? ይሄን ታምራቱን እንኳን ረሳችሁት። አሁን እንኳን እስኪ አስቡት እንዴት እየተሻገርን እንደሆነ እኛ ራሱ ሳናውቀው እሱ ባለቤቱ እየተሸከመ አሻገረ። ጨንቆናል ስንል እያሳለፈን። አንድ ሰውዬ ነበር ይባላል፣ ረጅም መንገድ መሄድ ፈልጎ አምላኩን ጠራው። እግዚአብሔር ሆይ አብረኸኝ ተጓዝ አለው። ሲጠራው መጣለት። በረሃ ነበር የመጀመሪያው ጉዞ። ልክ የበረሃውን ጉዞ ሲጀምር በረሃው አሸዋ ላይ ከሰውየው ኮቴ ሌላ፣ ከሰውየው ዳና ሌላ፣ ከሰውየው የእግር አሻራ ሌላ ኮቴና አሻራ ተመለከተ። እሰይ አምላኬን ጠራሁ ተገኘልኝ፣ ይሄን በረሃውን አብሬው እሻገራለሁ፣ እግዚአብሔር ከኔ ጋር ነውና አልፈራ እያለ ፎከረላችሁ። በረሃውን ሲሄድ ዙር ሲል አሁንም ኮቴው አለ። ዳገት መጣላችሁ ደግሞ አሁንም አልፈራ። ምክንያቱስ አብሮኝም ይሄድ የእግዚአብሔር ረድኤትና በረከት አለ። ዞር ሲል ኮቴውን አየው፣ ደስ አለው። አሁንም እግዚአብሔር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እያለ ዘመረላችሁ። እንደኔና እንደናንተ ተራራውን ጨርሶ ደግሞ ከዝቋላ የባሰ ቁልቁለት ገጠመዋ። አሁንም ዞር ሲል እየተብረከረከ ያንን ኮቴ አየ። እሰይ እግዚአብሔር ከኔ ጋር ነው፣ ኮቴው ይኸውና፣ ታምራቱም አለ፣ ረድኤቱም ይዞኛል፣ እጁም ደግፎኛል እልል እያለ እንደገና እየዘመረ እግዚአብሔር ብርሃኔና መድኃኒቴ ነው እያለ እንደገና ቁልቁለቱን ተሻገረ። በሞትና በሕይወት መካከል ቁልቁለቱን ሲጨርስ በሞትና በሕይወት መካከል የምታደርስ አንዲት መንገድ ተመለከተ። ምንም ችግር የለም አለ። እቺን ከባድ መንገድ እግዚአብሔር ከኔ ጋር ስለሆነ አልፈዋለሁ አለና ዞር ሲል ያ ኮቴ የለም። እናንተ ሰውየው ድንግጥ አለ። እንዴ እግዚአብሔር ሜዳውን ከኔ ጋር ነው፣ ተራራውን አብሮኝ ነበር። አሁን ወሳኛው ቦታ ላይ እግዚአብሔር ይጠፋል። ያማው ጀመር። ለካ እግዚአብሔርም እንደ ሰው ነው፣ በክፉ ሰዓት ይሸውዳል። ኩሉ ጻድቅ በጊዜ ርቱ፣ በመልካም ጊዜ ሁሉም ጻድቅ የተባለው ለካ ለሱም ይሰራል። ያማው ጀመር። ድምፅ አሰማው እግዚአብሔር ብዙ እንዳያማው። ዞር አለ። ምን ነው አለው። አንተ ራስህ ምን ነው? እግዚአብሔርን እኮ ነው። እኔ በረሃውን ከኔ ጋር ዳገቱን ነበርክ፣ ቁልቁለቱንም አብረኸኝ ነው አውቃለሁ። አሁን በሞትና በሕይወት መካከል ሳልፍ ትተኸኝ የሄድከው አንተ እግዚአብሔር ብትሆን ነው አለው። ልጄ አሁን የምታየው ኮቴ፣ አሁን የምታየው ዳና፣ አሁን የምታየው እግር አሻራ የማን ነው አለው። የኔ ነው። ተቆጣ። ልጄ አሁን የምታየው ኮቴ ያንተ አይደለም እና የማን ነው? የኔ ነው አለው። እኔ የት ነኝ አለው። አንተንማ በዚህ ውስጥ ብቻህን አልተውም፣ በትከሻዎቼ ተሸክሜሃለሁ አለው። ስንቱን አላለፋችሁትም ወገኖቼ? አይኖቻችሁ እያዩ አላለፋችሁ?
ጠፋው ብላችሁ አልተገኛችሁም። አበቃልኝ ብላችሁ አልተቀጠለላችሁም። እንዴ እኔ ሰው አይደለሁም ብላችሁ ከሰው በላይ አላከበራችሁ። አጣው ብላችሁ በቅፋችሁ አልሞላችሁ እና ትጠራጠራላችሁ። አዎ እግዚአብሔር ሥራ ያቆም እንዳይመስላችሁ። እንደውም በዚህ ዘመን የበለጠ ሥራ እየሰራላችሁ ነው። እኔ ለመጀመሪያ ጊዜ አውሮፕላን ላይ ሲወጣ ከፍ ብሎ እኮ በብዙ ሺህ በ20 ሺህ ነው በ24 ሺህ ጫማ ብሎ ነግሮናል ካፕቴኑ። እየበረረ እኮ ነው። እኔ ግን የቆመ ነበር የመሰለኝ አውሮፕላኑ። ለምን መሰላችሁ? እኔ ጀማሪ ተሳፋሪ ስለሆንኩ ነው። ለካ አውሮፕላኑ በ800 ኪሎ ሜትር ፐር አወር ይበራል። እኔ ግን የቆመ ነበር የመሰለኝ አየር ላይ። እንደውም እንደ ሰፈሬ መኪና ወርጄ ሁሉ መግፋት አምሮኝ ነበር። እናንተ አሁን አውሮፕላን ላይ ይገፋል። ለኔ የቆመ መሰለኝ ጀማሪ ተሳፋሪ ስለሆንኩ። ለካ እሱ በኃይል እየፈጠነ ነው። እግዚአብሔር መስራት አቁሟል እንዳትሉት፣ እግዚአብሔር እየሰራ ነው። በመከራ ውስጥ ይሰራል። አዎ እንደውም ትልቅ መስሪያ ቦታው ይሄ ነው። እያፈረሰ ይሰራል። እንደውም ቀዶ ጥገና ያደርጋል። እቺን ኢትዮጵያን ምናልባት ቀዶ ጥገናም እያደረገላት ይሆናል። ማን ያውቃል? እቺን ሙሽሪት አጠገቧ ሆኖ አልተረዳችውም። የሚያጥባት ሆኖ እሷ ሌላ ለመታጠብ ትፈልጋለች። አጠገባችን የእጁን ታምራት የቃሉን ትምህርት ካለመረዳት የባለጠ ምን አለ? ክርስቲያኖች እስኪ ያስቡት። የእስከ ዛሬውን ተውት፣ የከእንግዲሁን እስኪ አጣጥሙት። ያንዳንዷ ቀን ፀሐይዋ የምትወጣው ጨረቃዋ የምትመጣው በቸርነቱ ስራ እንጂ አይኖቻቸው ብቻ ቢያዩን ሊያጠፉን የሚችሉ አጋንንት እንዳሉ ታውቃላችሁ። ቢያዩን ብቻ አተኩረው ቢያዩን ብቻ ሊያጠፉን የሚችሉ አጋንንት አሉ። ሕይወት ያገኘነው እሱ ከኛ ጋር ሆኖ ነው። ቀን ያለፈልን እሱ ቀኑን እያሻገረን ነው። እቺን ሙሽሪት አላወቀችውም። አጠገቧ ሆኖ በጣም የሚደንቃችሁ ልብሴን አውልቄያለሁ እንዴት እለብሳለሁ ትልላችኋለች። አጠገቧ ያለው እኮ ልብሷ ነው። አዲሱን ልብስ ልበሱት የተባለ ልዩ ልብሷ አጠገቧ ቆሞ እሷ ስለሌላ ልብስ ታስባለች። ቁሳዊ ሆነች። ከዚህ የበለጠ ምን ድካም አለ? እኔና እናንተ የሚወረረን እኮ ነው ቁሳዊነት። ማቴሪያሊስቲክ አደረጉን። እቺን ቤተ ክርስቲያንም ቁሳዊነት አጋቡባት መሰለኝ። አንዳንዶች ቁስ ላይ ብቻ ተለጥፈው ይሄው መከራ በሏት እቺን ቤተ ክርስቲያን። ወገኖቼ መስቀል ላይ የሚወጡ በሙሉ እርቃናቸውን ነው የሚወጡት። እሱ እርቃኑን እንዳወጣ እርቃናቸውን ነው የሚወጡት። እንደውም አንድ ሊቅ ምን ብሏል? ልብሱን ለአይሁድና ለሮማውያን ሰጠ፣ አካሉን ግን ለቤተ ክርስቲያን ሰጠ ነው የሚለው። ከዚህች ቤተ ክርስቲያን የምታገኙት አካሉን ነው። ከእሱ ጋር ቅርንጫፍ ትሆኑ ዘንድ አካል የምትሆኑበትን ህብረትና አንድነት ነው የምታገኙት። ቁሳዊነት አትክተቱበት። እቺን ዓለም ሲያዳክሟት እቺን ቤተ ክርስቲያንም ቁሳዊነት እንድትለምድ በዚህ ያለማመዷት። ገንዘብ ምናምን ሽቀላ፣ ይህን ብቻ እንድናሳድድ፣ ይህን ብቻ ትኩረት እንድናደርግ ምዕመናንም በዚህ ላይ ብቻ እንድንወጠር፣ ድንጋዩን ዳቦ አድርገህ ብላ፣ ለሽቀላ ብቻ፣ ለጥቅም ብቻ፣ ለዝና ብቻ፣ ለሆይ ሆይታ ብቻ አገልግሎቱ ልብሴ ትልላችኋለች። መስቀል ላይ ሲወጡ እርቃናቸው። እነዛ የዛሬ 3 ወይም 4 ዓመት ሊቢያ በረሃ ላይ የታረዱለት እነዛ ፍቁራን ኢትዮጵያውያን፣ ፍቁራን ግብፃውያን፣ ፍቁራን ኤርትራውያን ሽቀላ ቢያምራቸው ጣሊያን ይገቡ ነበር እኮ። እናንተ ክርስቲያኖች
ማተባችሁን በጥሱት ሲባሉ አንገታችንንም አብራችሁ በጥሱት ያሉት ሽቀላ ሳይሆን አካሉ መሆን አምሯቸው። አዎ ጣሊያን ቢወጡ ይሸቅሉ ነበር፣ ለልጆቻቸውም ለወገኖቻቸውም ይተርፉ ነበር። ጣሊያን ከሚወጡ ግን መስቀል ላይ አብረው ወጡ ከሱ ጋር። በጅምላ አይደለም እኮ አይሲስ የሚባለው ያረዳቸው። who resist to change their religion ሃይማኖቴን አልቀየርም ያሉትን አርጃለሁ እኮ ነው ያለው። አላያችኋቸው? ከለሜዳ ለብሰው ልክ እንደሱ ለብሰው እኮ ነው መስቀል ላይ ይወጡለት፣ እንደ በግ የተጎተቱለት፣ በርከት ብሎ የታረዱለት። ያንን ያወቅናቸው እኛ ከቁሳዊነት በላይ ክርስትና ከዚህ በላይ በመስጠትና በመቀበል የሚታመን አይደለም። ከዚህ ስሌት ውጭ ክርስትና ቢሰጠንም ባይሰጠንም ብንራብ ብንጠግብ እሱ አምላካችን። ልብሴ እንዴት ለብሳለሁ ወርቅ ያለዋችላችሁ ወገኖቼ፣ እሱ ኃጢአቷን ከመላት ሲሆን እሷ የተሸከመተን አልጋ መተው አቃታት። ድምፁን አሰማት፣ መከራውን ነገራት፣ ደጇን አንኳኳላት፣ እምቢ አለች። የመጨረሻው የትምህርታችንን ማጠናቀቂያ ምን አለች መሰላችሁ? እምቢ ብላ የለ ድምፁን አሰምቷት አልከፍታለች፣ አንኳካ አልከፍታለች። የሌሊቱ ነጠብጣብ አርሶኛል፣ ቆንዳላዬን የሌሊቱ ነጠብጣብ አርሶኛል፣ ውርጩ መጥቶኛል አላት። እምቢ አለች። ሶስተኛና የመጨረሻው ምን እንዳደረገ ታውቃላችሁ? እንዲህ አለች፣ ወዴ አለች። ተኝታለች፣ እሷ አሁንም ተኝታለች። ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። በመስኮቷ በኩል እጆቹን ሰደደና አሳያት። ያን ጊዜ አንጀቷ ታወከ፣ ደነገጠች፣ መተኛት አልቻለችም። ምን አለች? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። ሊቃውንቴን ሲተረጉሙ በመጀመሪያ ድምፁን አሰማት፣ ከዚያም አስተማራት ተመላልሶ ደጇ ቆሞ እምቢ አለች። በመጨረሻስ ውዴ እጁን ሰደደ ማለት ተሰቀለልኝ፣ ቁስሎቹን አሳየኝ፣ ሕማሙን አሳየኝ፣ መከራውን መስቀል ላይ ወጣልኝ፣ ቁስሎቹን አሳየኝ፣ ደሙን አንጠፍጥፎ አሳየኝ፣ ስቃዩን አሳየኝ። ያን ጊዜ አለች አንጀቴ ስለ እርሱ ታወከ፣ መቋቋም አልቻለችም፣ ለውዴ ከፍትለት ዘንድ ተነሳኋለች። ሊቃውንት ግሩም ምስጢር ያመጣሉ። እዚህ ጋር ምን ይላሉ? ቤተ ክርስቲያን ክርስቶስን ያወቀችው በቃና ዘገሊላ ውሃውን ወይን ያደረገለት አይደለም። ቤተ ክርስቲያን ክርስቶስን ያወቀችው በጥብርያዶስ 5 እንጀራና 2 ዓሣን ባበረከተ ጊዜ አይደለም። ቤተ ክርስቲያን ክርስቶስን ያወቀችው አልዓዛርን ከሙታን ባስነሳ ጊዜ አይደለም። ቤተ ክርስቲያን ክርስቶስን ያወቀችው መር ብላ ተነስታ የከፈተችለት እጆቹን በመስቀል ላይ በዘረጋ ጊዜ ነው። አሕዛብ የተቀበሉት፣ አይሁድ የሰቀሉት ያን ጊዜ ሳበኝ ካንተም በኋላ እንሮጣለን ማለት የሚመጣው ይሄ ነው። እንተላልኩ ምድር እስብ ኩሎ ሀቤ ብሏል ጌታችን። ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ። አያችሁ፣ ይሄን ቃል የተናገረው ጌታችን ነው በዮሐንስ ወንጌል ምዕራፍ 12 ቁጥር 37 ከፍ ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ አለ። ማን ያልተሳበ አለ? እስራኤል አይሁድ በኢየሩሳሌም ብቻ ስሙ እንዳይጠራ ነበር የሰቀሉት። ጌታችንስ ሁሉን ሲስብ ከፀሐይ መውጫ እስከ መጥለቂያ ሁሉ የሚወዱት ሆነ። ይሄው እኛ እንኳን ስሙን የምንጠራው የማንጠግበው ሆነ። እነሱ በዚያ ዘመን ብቻ እንዳይጠራ ብዙ ታገሉ። ይሄው እስከዚህ ዘመን ድረስ የሚጠራ ሆነ። የበለጠ አስወደዱት፣ የበለጠ አስፈቀሩት። ተሳበ። በፀሐይ የሚያመልኩ ፀሐይ ሲያጨልም ሲያዩ ተሳቡ። በጨረቃ የሚደፉ ጨረቃ ደም ሲያለብስ ተሳቡ። ለከዋክብት የሚገዙ ከዋክብትን ሲያረግፍ ተሳቡ። ለነ አርጤምስ የሚገዙ ለነ ዜውስ የሚደፉ ለነ አፖሎ የሚንበረከኩ
ለነ ሄራቅሊስ የሚደፉ ለነ አስቀላጴስ የሚንበረከኩ በሙሉ ወደሱ ተሳቡ። ከፍ ከፍ ብሎ ሲሰቀል ሁሉን ወደ እኔ ስባለሁ እንዳለ ሳበ። ይህችም ሴት ሳበኝ አለችው። ምን ሲሆን እጆቹን ሲያሳያት ተሳበች። ከዚህ የበለጠ ለሰው ልጅ ሊደረግለት የሚችል ምን አለ? ይሄው ጌታችን ተናገረ። ከዚህ የሚበልጥ ፍቅር ለማንም የለውም። እግዚአብሔር ፍቅር ከሆነ ከዚህ የሚበልጥ ፍቅር ከሌለ ፍቅር በመሆን ከእግዚአብሔር የሚበልጥ ክርስቶስ ፍጡር ነው ልትሉ ነው? ሳባ። ከዚያስ እጆቹን አሳያትና እሱ ሄደ። እሷስ አልቻለችም። አልጋዋ ላይ ከዚህ በኋላ አልቻለችም እና ምን አደረገች? ለውዴ ከፍትለት ዘንድ ተነሳው አለች። ክርስቲያኖች ይህን ፍቅር አይተን ዝም እንላለን? ተከተለችው። ሳበኝ ካንተም በኋላ እንሮጣለን አለች። ሮጠች። እቺ ቤተ ክርስቲያን አወቀችው። ቀለበቱን አጠለቀች። ቀለበቱ ምን ነበር? መስቀል ነው። ቀለበትን ያጠለቀችን ሴት ማንም ወንድ ቀና ብሎ እንደማያያት እንደሚፈራት ሴጣን የሚፈራት ቤተ ክርስቲያን ሆነች። በየቦታው ማተብ ያረጉትን የሚገለው ስለሚፈራቸው እኮ ነው። ምንም እንዳይገኙ እኮ ነው። ሌላ ምን አርገው ነው የታረዱት? ምን አርገው ነው የተቃጠሉት? ምን አርገው ነው የተቆራረጡት? ምን አርገው ነው እጆቻቸውን አንስተው በእጆቻቸው የጨፈሩት? ምንም። ሴጣን ስለሚጠላት ብቻ ነው። ነጠላዋን እንዳይ ስለሚጠላ፣ መስቀሏን እንዳይ ስለሚጠላ፣ ሽታዋን ስለሚጠላ፣ ከሱ ጋር ደም ስለተቃባች ይሄው ተከተለችው ቤተ ክርስቲያን። ከዚያ ዘመን ጀምሮ ይሄው እየሮጠች እዚህ ደርሳለች። አሁንም እስከ ዕልቀተ ዓለም ትሮጣለች። የምትወዷት አብራችኋት ሩጡ። ሊቁ ዮሐንስ አፈወርቅ እንዳለው ክርስቶስ አንድ ጊዜ መስቀል ላይ ወጣ፣ ተሰቀለ፣ ወረደ፣ ተቀበረ፣ ተነሳ፣ አረገ። ቤተ ክርስቲያንስ መስቀል ላይ እንደተሰቀለች አለች። ክርስቲያኖች ልብ በሉ። ክብሩን ከመካፈላችን በፊት መከራውን እንካፈላለን እንዳትረሱ። እንግዳ እንዳይሆንባችሁ የምንካፈለው መጀመሪያ መከራውን ነው። ቅዱስ ጳውሎስ ብለዋል። ምን ይላል? ትንሣኤውን በሷ የትንሣኤውን ኃይል አውቅ ዘንድ በመከራው እንድካፈል በሞቱም እንድመስለው ቢሆንልኝ ይላል በትንሣኤ እንድነሳ እመኛለሁ ይላል። አያችሁ፣ የትንሣኤውን ኃይል አውቃለሁ፣ እምነት ነው። በመከራው እካፈላለሁ፣ ተጋድሎና መልካም ሥራ ነው። ይሄ መካፈላችን ግድ ነው። ምን አለች? ሳበኝ ካንተም በኋላ እሮጣለሁ እንዳለች በሩን ስትከፍት ውዷ ፈቀቅ ብሏል። ውዴን ያያችሁትን እያለች ተንከራተተችለት። ይኸው ቤተ ክርስቲያን እየተንከራተተችለት ነው። ታማለች። እንደውም ምን አለች? ውዴን ያገኛችሁት እንደሆነ ንገሩት፣ በፍቅሩ የተነሳ ታምሜያለሁ አለች። እቺ ቤተ ክርስቲያን ታማለች። የታመመችው ግን በፍቅሩ የታመመችው የከተማይቱ ወንበዴዎች አገኙ፣ ደበደቡ፣ አቆሰሉ፣ ያን ነገር መሸፈኛ ወሰዱ አለችው። ትቀጠቀጥላት ጀመረች። የሰሎሜ ሳደባላ ተቆጠተችለት። ፈረስ ጭራ በኔሮን ቄሳር ግቢ ከነወጣቸው አቃጠሉ፣ ነደዱለት። ይሄ ነደዱ ዘመሩለት። ክርስትና ይሄ ነው ወገኖቼ። አሁን ትሮጣለን፣ እንካፈላለን፣ ስጋውን ተሸክመን ሞቱን ተሸክመን እንዞራለን። ይሄ የክርስትና ውሃ ልክ ነው። ክርስቲያኖች እንዳትረሱ፣ እንዳትደነግጡ፣ እንዳትሸበሩ። ይሄ ሁሉ ግን ክርስቲያኖች ቅዱስ ቁጥሪያን ሴንሲክሊያን እንዳለው ቤተ ክርስቲያን በሁለት አይነት ሰማዕታት ታብላለች አለ። አንደኛው በመከራ ዘመን ያለው በደም ሰማዕትነት፣ ሁለተኛው ደግሞ በሰላም ዘመን በሚኖር በምናኔ ሕይወት በእነዚያ ያብላለች። ማበቢያዋ ዘመን ነው። መጥፊያ እንዳይመስላችሁ፣ ወደ ወደዋ ትፈሰግስበት ዘመን ነው። መቋረጫ እንዳይመስላችሁ፣ የበለጠ የምትጠቀሙበት ወደ እሱ ምትሮጡበት ዘመን ነው። የምታርፉበት
እሳት ደገመ። አይናችሁ አትሙጡ ከዚህ ቤተክርስቲያን የክርስቶስ አሁን ያከበታ። ታዲያ ከዚህ መከራ ከዚህ ፈተና እንዴት የምታመጡ ይመስላችኋል? ሁሉም ነገር ግን ያልፋል። ይህን ተናገር ይባቃል። ሁሉም ነገር ግን ቀላል ያልፋል። ኔሮን ቄሳር ክርስቲያኖችን እንደዛ መከራ ያደረገ መጨረሻውን እንደነበር ታውቃላችሁ። ራሱ በራሱ አጠፋ። ክርስቶስን የሰቀሉ አይሁድ በዝሮት ተበተኑ። አሁን 1948 ሉዓላዊ ንጉሥ ሰጡ። ይሄው መሲሁ ይወለዳል ብለው ገና ከሚናገር ያለ ሰብስቦ ገና ይጠብቃል። ምስኪኖች ተበትነው ከ250 እስከ 250 ክርስቲያኖች በተገኙበት የሚገደሉና ከተገደሉ በኋላ እንዳይቀበሩ መቃብር የከለከለው ቄሳር ዳኪዎስ ይህን ካወጀ ከ2 ዓመት በኋላ በቆርኔሌዎስ ተገድሎ እርሱ ለክርስቲያኖች ከልክሎት የነበረውን መቃብር አጥቶ ሥጋ የሰማይ ወፎች በሉት እንዳትረሳ አትቀርምች። ያጠፉን መጥፋታቸው ያሳቀቁን መሳቀቃቸው ጥቂት ጊዜ እንጂ እግዚአብሔር ሲመጣ መሸነፋቸው አይቀርም። ቫሌሪያ የፋርሱ ንጉሥ ሳባ ቆሞ በደረቅ ገፋ ለታሪክ ከጣዖት ፊት በማስቀመጥ አሰቃይቶ ገሎታል። ክርስቲያኖችን አሰቃይቶ ቆዳቸውን ከፎ ገሎ ነበርና ማሪዎስን ተመልከቱ። በለስምሮ ጸሎት በረሃ ተገቡ። ከመለስ በተባበሩ እውነተኛ ክርስቲያኖች እውነተኛ ኦርቶዶክሳውያን እድራ ከውሽንፍሩ ጋር ያለቅሱ የነበሩት በእነሱ ጸሎት ለስምሮስ በርከት ብሎ በዚች ሌሊት ወይኔ ወይ እሱን እኮ ነው ያለላችሁ፣ ወይኔ ወይ እሱን እኮ ነው ያለላችሁ። በዛች ሌሊት አሪዎስ ተሰናበተ። ቤተክርስቲያን መግባት ሚስጥራተ ቤተክርስቲያን መሳተፍ የዚህን ዓለም ሕይወትን በአንድ ጊዜ አቃሉ ቅዱሳት ማቴዎስ በቃ በምዕመናን ላይ የተነሳሱ በሙሉ ይወድቃሉ። ተስፋ ያልቆርጡ በውሃ የጣሉ ነበሮ ውሃ ውስጥ ሰጥመዋል። ሰይፍ ገዘው ነፍሰ ጡርን እንኳን በሰይፍ እየተወጠሩ ወንድና ሴት ነው ያሉ እነ ንጉሥ አጋር በሰይፍ ነቢዩ ሳሙኤል ሲመጣ ደንግጠዋል። እንዴት መሬት ነው በሰይፍ የተረተሩ ነፍሰ ጡርን ያስጨነቀ እነሱ መጨነቃቸው ይቀራል። ግልጽ ነው። ሙዚየም ያደርጓት የነበሩ እነሱ ሙዚየም ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አትበሉ ያሉ ይልቁንም ደግሞ በስመ ማርቆስ ወይ ከደረሰታት ነው ከደረሰ በሉ አሉ። ይሄ ሙዚየም ነበር መግባታቸውን ወደው ግን አጥቶ ይሄ ቤተክርስቲያን ተከፍታ ህዝቡን ሰፍቶ እግዚአብሔር ይረሳል ያሉ እግዚአብሔር የወደዱ ቀጥሎ እንዳይመስላል በበፊት ጊዜ ያጠቁ እነዚያ ጣሪያ ያሉት ይሄው በቆም ጠብቀኝ በሰይፍ ተሸንፎ ሄደዋል። ይሄ ይቀጥላል። ቤተክርስቲያን ድል ያደረገች ሄዳለች። ሮጣ ትከተላለች። ምክንያቱም በፈሩ ተስፋች ክርስቲያኖች እንበርታ ለመከራ ተስፋ እንዳንሸንፍ ይልቅ ክብራችን እንደሆነ እንቁጠረው። የክብር በራችን እንደሆነ እንወቀው። አዎ ሳይ ካንተ በኋላ እንወጣለን እንበለው። ይቆይ። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ለጌታ